ሰላም ጋይስ እንዴት ናችሁ? ዳኒ ድሬ ነኝ። ዛሬ እንግዲህ በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ እስቲ ትንሽ ስለ አዲሱ የቴዲ አፍሮ አልበም እናወራ። አልበሙ በጣም ከጠበቅኩት በላይ ነው የሆነብኝ። እኔ እንደ አንድ አልበም አላየውም፣ እንደ ሁለት አልበም ነው የማየው። ለምን 18 ሙዚቃ 1 ሰዓት ከ35 ደቂቃ ነው የሚለው አጠቃላይ አልበሙን ገዝቼለታለሁ። እኔ እንዲያውም ሰፖርት ለማድረግ ብዬ አልበሙን አይቱን ላይ ገዝቼዋለሁ። እንደገና ደግሞ አፕል ሚውዚክም ስላለኝ ሰብስክሪፕሽን ስላለኝ በአፕል ሚውዚክ ዳውንሎድ አድርጌ የማዳምጠው መኪና ውስጥ ወይንም ደግሞ ጂም ውስጥ ሲሄድ የገዛሁትን አይደለም ስትሪም ነው የማደርገው። ለምን ካውንቱ ስቲል ይጠቅመዋል ብዬ ስለማስብ ማለት ነው። አርቲስትን ሰፖርት የምታደርጉ ከሆነ you have to go all the way። በጣም ቀላል ነው፣ ምንም ኮስት የሚያደርገን ነገር የለም። እኔ አፕል ሚውዚክ ሰብስክሪፕሽን ከ2013 ጀምሮ እስካሁን ከፍላለሁ እና ስለዚህ ስትሪሙ እንዲቆጥርለት ብዬ በአይቱን የገዛሁት እዛው አፕል ሚውዚክ ላይ ያሳያል፣ ግን እሱን አልጠቀመውም። ከአዲስ ሰርች አድርጌ ነው ከስትሪሙ ላይ መጠቀመው ጀስት ሰፖርት ለማድረግ እና በጣም ደስ የሚል አልበም ነበረ። ከጠበቅኩት በላይ ነው። አገራዊ ሙዚቃዎችም ደስ የሚሉ በጣም በተለይ ደስ የማይለውን ነገርም ሜንሽን ያደርጋል። እንደገና ደግሞ ጀንበር የምትለዋ ደግሞ በጣም ደስ የምትል ሙዚቃ ነች። ተስፈኛ ነው በሀገሩ ላይ ያለውን ተስፋውንም ጨለምተኛም አይደለም፣ ያው ተስፋውንም በጀንበር ሙዚቃ ይናገራል። በጣም ደስ የሚል ሙዚቃ ነው። ወደ 90ዎቹ የሚለው ሙዚቃው ራሱ እኔ ያ ሙዚቃ ማለት ነው በፊት ሰርቶት አስቀምጦት ድጋሚ እዚህ አልበም ላይ ያስገባውን ይመስለኝ። ሊሆንም ይችላል ደግሞ በቃ በትክክል 90 ውስጥ የሚሰሩ አይነት ዜማዎች ነው የተጠቀመውና አንዳንድ ጊዜ 90ዎቹ ካለፉ በኋላ ኢሚቴት ማድረግ ያለፈውን ወራቶች ወይም ጊዜያቶች ይከብዳል። ግን ይህ ሙዚቃ ሲምስ ላይክ ያኔ ሰርቶት ያለቀቀው ሙዚቃ ነው መሰለኝ። 90ዎቹ በጣም ደስ የሚል ግጥም ያለበት ነው። የፍቅር ሙዚቃ ነው። ለስለስ ያሉ ሙዚቃዎች ብዙም የሉም እዚህ አልበም ላይ። 2 ነው ያሉት፣ አብሮ ነዋሪ የሚለውና ውዴ የሚለው። በመስኮት በጣም ነው የወደድኩት ያ በመስኮት ሙዚቃ። ኦ ማይ ጋድ እንደውም የወጣ ቀን ቶሎ ጆሮዬን የሳበኝ ሙዚቃ እሱ ነው። ሳዳምጠው ጂም ገብቼ ነበር እና ወደ ቤት እየሄድኩኝ መኪና ላይ ዝም ብዬ ሻፍል ነው ያደረኩት አልበሙን በሙሉ ማለት ነው። በመስኮት የምትለዋ ለመጀመሪያ መጣችው። ባይ ዘ ዌይ ላይቭ ስትሪሙ ላይ ነበርኩኝ። የመጀመሪያ በጣም ስማርት ናቸው እነዚህ አልበሙን አፕሎድ ያደረጉት ማለት ነው። ዩቲዩብ ቪዲዮ አፕሎድ ሲደረግ ብዙ ጊዜ ማለት ነው አልበሙን የመጀመሪያውን አፕሎድ የሚያደርጉ ከሆነ ሁሉ ነገር አፕሎድ ሆኖ ከጨረሰ በኋላ የመጀመሪያው መጨረሻ ነው የሚሆነው። ብዙ ሰዎች እንዳየናቸው እስከዛሬ አልበም 12 13 የሚለው መጀመሪያውን ነው ቪዲዮ ላይ የሚያሳየው። እሱ ግን ስትሪም በሚያደርግበት ሰዓት ሙዚቃዎቹን በሚለቅበት ሰዓት ዩቲዩብ ላይ ማለት ነው ከጀንበር ነው የጀመረው። ሶ አፕሎድ ሲያደርግ የመጀመሪያው መጨረሻ ላይ አፕሎድ ያደርገዋል። ከዛ ሌሎች ሰዎች ገብተው ሲያዩት ቁጥሩ ይስተካከላል ማለት ነው። ብዙ ጊዜ ግን የመጀመሪያውን ነው አፕሎድ የሚያደርጉት። እሱ ግን ከመጨረሻው ነው ወደኋላ ሄደውና እኔ ስሜትን መቆጣጠር ነው ያቃተኝ። ጀንበር የሚለውን ሙዚቃ ስሰማ ኦ ማይ ጋድ አይ ቲንክ ከ1000 ብር በላይ አውጥቻለሁ፣ $1000 በላይ አውጥቻለሁ። እዛ ጊፍት ሰጠው ማለት ነው። እዛ ስትሪሙ ላይ ሪኮርድ አድርጌው ቲክቶክ ላይ ፖስት አድርጌዋለሁ። ብዙ ሰዎች አይተውታል። ለጉራ ሳይሆን ምን ያህል ደስተኛ በመሆኔ በዛ ላይ ደግሞ ስለ ሀገር ነገር ሲሆን በጣም ኢሞሽናል ሆናለሁ። ራሴንም መቆጣጠር አልችልም። ለምን በጣም ኢትዮጵያን ወዳለሁ። ምንድነው የሚባለው ይሄ ናሽናሊስት አይነት ሰው ነኝ። በጣም ሀገሬን ወዳለሁ። ሶ በአጠቃላይ አልበሙ እኔ ምንም አይነት እንደውም ኢትዮጵያ ከሚለው አልበም ይበልጣል ብዬ ነው የማስበው። ኢትዮጵያ የሚለው አልበም ጥሩ አልበም ነው፣ ግን ይሄኛው አልበም በቃ በጣም እንደቆየውም ለምሳሌ የዛሬ 4 ዓመት አንድ አልበም 9 ትራክ ያለው አልበም ቢሰጠን እንደገና ደግሞ አሁን ሌላ አልበም ቢሰጠን ስለዚህ በየ4 ዓመቱ አልበም ነበረው ማለት ይቻላል። ይሄ አልበም እውነት 2 አልበም መሆን የሚችል ነው። ስለዚህ ይሄ ልጅ ማለት ነው ስናስበው የሙዚቃ እጥረት ሳይሆን እስከዛሬ ሊያወጣ ያልቻለው ሙዚቃውን የማኔጅመንት ወይንም ደግሞ አሳታሚ ድርጅት ምናምን መሆኑ ነው የምሰማው። ግን በጣም እናደድ ነበር ይሄ በሰዋሰው የሚባለው አፕሊኬሽን ላይ ቢለቀው። ካያችሁት አስቴር አወቀ አልበሟ ሲወጣ ማለት ነው ኖባዲ ኬርስ። ለምን በዩቲዩብ የለ፣ በስፖቲፋይ የለ፣ በአይቲዩን የለ፣ በምን የለ። ሰዋሰው የሚባል አፕ ላይ ብቻ ነው ሄዳችሁ የምታገኙት የነበረው እና ያ ይገለዋል ብዬ አስባለሁ።
ለምን $5 ነው $10 ከፍላችሁ ሰብስክራይብ እንድታደርጉ ይፈልጋሉ። አይ ቲንክ በነፃም ከነ ማስታወቂያ ማየት ይችላላችሁ መሰለኝ። አረ ነው የሰዋሰው የሚባለው አሳታሚ ድርጅት አሰራራቸውን አልወደውም። በዛ ላይ ደግሞ የቴዲ አፍሮ ሙዚቃ ተለቆ ቴዲ አፍሮ ዩቲዩብ ቻናል ላይ ወይንም ደግሞ የእሱ የአይቱን አካውንት ላይ ወይ ስፖቲፋይ ላይ ሄዳችሁ ማታገኙት ከሆነ በጣም ነው የሚያናደው። ደግሞ ቴዲ አፍሮ ከነሱ የበለጠ ትልቅ አርቲስት ነው። ይሄ አሳታሚ ድርጅት የሚፈልግ አይመስለኝም። ኦልሬዲ አሁን ከ100 ሚሊዮን በላይ ቪው አድርጓል። ጀስት ዩቱብ ራሱ 100 ገብቷል። በአፕል ሚዚክ አለ። እንደገና ደግሞ ዩቲዩብ ሚዚክ ለብቻው ድጋሚ ሌላ አካውንት አለው። ሁለት የተለያየ አፕ ነው ያሉት። ዩቲዩብ ሚዚክ አለ፣ እንደገና ዩቲዩብ ኦፊሻል አካውንት አለ። ዩቲዩብ ሚዚክ ላይ ራሱ 500,000 1 ሚሊዮን ምናምን የታየለት ሁላ አለ። ስለዚህ በስፖቲፋይም እንዳለ ነው። ካሁን በኋላ እንዳውም የአይቲዩን እና የስፖቲፋይ ነው ቁጥራቸው ከፍ የሚለው። ለምን ዩቲዩብ ላይ ሁልጊዜ አንድ ነገር ሲለቀቅ ነው ሰው ግር የሚለው። ከዛ በኋላ ደግሞ መኪና ውስጥ፣ ቤት ውስጥ፣ ሰርግ ላይ ምናምን ሲያጫውቱ ብዙ ጊዜ ሰዎች የሚጠቀሙት የስፖቲፋይ አይቲዩን ምናምን ነው። እና እኔ ምንም አይነት ቅሬታ የሌለኝ አልበም፣ በጣም ከጠበቅኩት በላይ ትልቅ አልበም ነው። በጣም ከሚጠበቅ በላይ ግጥም፣ ከሚጠበቅ በላይ ሙዚቃ፣ ከሚጠበቅ በላይ ኳሊቲ፣ ሁሉ ነገር የተሳካለት አልበም ነው። ሌሎች አርቲስት በአሁን ሰዓት ቴዲ አፍሮን እኩል ነኝ የሚሉ አርቲስቶች አሉ እና በአሁን ሰዓት ሙዚቃ ብትለቁ ማንም ዞር ብሎ የሚያይ አይመስለኝም። ለምን ሙዚቃዎቹ በጣም የሰው ልብ ውስጥ ገብተዋል። ሰዎችም ተማርከዋል ነው። እኔ አሁን በዚህ አልበም ሙርከኛ ነኝ። ብዙ ጊዜ የራሴ ፕሌሊስቶች አሉኝ እና ፕሌሊስት የራሱ አልገባም። በቃ አልበሙ ሙሉ በሙሉ ማዳመጠው በየቀኑ ማለት ነው። ሌላ ሙዚቃ እንኳን እንዳታዳምጡ ፋታ አልሰጣችሁም። በጣም ትልቅ ስራ ነው። ቴዲ አፍሮ ብራቮ። እንዳው እግዚአብሔር ጤና ሰጥቶ ብዙ ስራዎች ሰርተህ ከኢትዮጵያ ሕዝብ ጋር የምትታይበት ቀን ብዙ ሩቅም ነው ብዬ አላስብም። እንደገና ደግሞ ከአሁን በኋላ ኮንሰርቶቹ ይሄ ኮንሰርት የተለየ ኮንሰርት ነው የሚሆነው። በጣም ለየት ያለ ኮንሰርት ነው የሚሆነው። ቲንቲናጋ ነው ቲንታጎ የሚባለው የደቡብ ሙዚቃው፣ ያ ሙዚቃ ራሱ በጣም ደስ ይላል። ኧረ የትኛው ልጥራላችሁ? ብዙ እንደገና ደግሞ ዘጸዳል የሚለው ሙዚቃ ዋው that is music። ለማታውቁ ልጆች እንግዲህ ዳኒ ድሬ ይባላለሁ። ትልቅ ቻናል አለኝ ቲክቶክ ላይ። ብዙ ጊዜ ላይቭ ገባለሁ፣ ሙዚቃዎቼን እዛ እጫወታለሁ። ለምን ቲክቶክ ሙዚቃ እንድትጫወቱ ይፈቅዳል፣ ላይቭ ማለት ነው። ሙዚቃውን ግን እዛ እንዲቀመጥ ከ1 ደቂቃ በላይ አይፈልኩንም። ግን ላይቭ ላይ ማንኛውንም አልበም ማጫወት ስለምትችሉ እዛ ላይ ታገኙኛላችሁ። ከዛ በስተቀር ከቻላችሁ ላይክ፣ ሰብስክራይብ አድርጉ ይህን ቻናል። በሌላ ቪዲዮ ሌላ ደግሞ አልበሙ ላይ የተሰማኝ ስሜት ካለ ይዤላችሁ ቀርባለሁ። አሁን ፕሪ ወርክአውቴን እየጠጣው ጂም እዚህ ጋር ነው። ወደ ጂም ልገባ ነው። ቻው ለዛሬ።